ሰላም እንዴት ናችሁ? ዛሬ ደግሞ እራት ስሰራ ያለውን ቪዲዮ ነው ያቀረጽኩላችሁ እና ሙሉ ቪዲዮ እንደምትወዱት አልጠራጠርም። ሙያ መልመድ እንፈልጋለን፣ ምናየውን ነገር እንወደዋለን የምትሉኝ ሰዎች አብሶ ሳበስል ምናምን ያለውን ቪዲዮ በጣም ነው የምትወዱትና ብቻ I highly encourage you one step at a time, like አንድ ሬሲፒ አንዴ እያላችሁ ቀስ በቀስ መልመድ ትችላላችሁ። ቢያንስ በሳምንት አንድ ምግብ ብትሰሩ ቀስ በቀስ ብዙ ምግብ መስራት ትችላላችሁና ምንም ሰርታችሁ የማታውቁ ሰዎች ቀስ በቀስ ነው የሚለመደው ነገርና don't be discouraged። ያኔንም ቪዲዮ እያያችሁ encouraged እንድትሆኑ አበረታታችኋለሁ። ሙሉ ቪዲዮን ተከታተሉት። it was awesome። በጣም የሚጥም ነበር የሆነው እና ሰርታችሁ ሞክሩት እናንተም ቤታችሁ። እና ቤዚካሊ ያደረኩት እንደምታዩት እዚህ ጋር ቆጮውን ጋገርኩኝ መጀመሪያ። ከዛ ስጋውን ቀቅየው ነበረ እና ፈጨሁት በመፍጫ በስጋ መፍጫ። ከዛ በኋላ ድስት ውስጥ አድርጌ አበሰልኩት ማለት ነው። እና በዛ ሰዓት እናቴ ደግሞ ቡና እየለቀመች ነበርና እያየሁት ነው በዛ ወጥቼ ማለት ነው። አያምርም? እና ቂቤ ያደረኩኝ ኮረሪማ ሚጥሚጣ አደረኩኝ። ከዛ በኋላ አበሰልኩት ትንሽ ሰዓት። ከዛ በኋላ በቃ ማቀራረብ ማዘጋጀት ጀመርኩኝ። እና በጣም ነበር የሚጥማው። ዳድ ደግሞ የዛን ቀን ዴዘርት ኬክ ይዞ መጥቶ ነበርና እሱንም በላን። ብቻ ደስ የሚል ናይት ነበረን። see you guys next time, bye.